ቆይ አዲስ አበባ ውስጥ ይሄን ያህል ቆንጆ ሆቴል እንዴት ሳላውቅ ቆየው? ከማስጎብኘቴ በፊት አንድ ነገር ላሳያችሁ። ማረፊያ ስፈልግ በኖሩ ቡኪንግ ላይ ገባው፣ ፎቶዎቹን አየው፣ መረጃውንም አነበብኩ። እናም ይሄንን ድንቅ ሆቴል አገኘው። እንኳን ወደ አያ ሆቴል በደህና መጣችሁ። አያ ሆቴልና ኖሩ ቡኪንግ በይፋ የትብብር ስምምነት ተፈራርመዋል። በቦሌ አካባቢ የሚገኘው ይህ ሆቴል ለኤርፖርት ቅርብ ሲሆን ለቢዝነስ ጉዞ፣ ለስብሰባ እንዲሁም ለረፍት በጣም ተስማሚ ነው። እስኪ ውስጡን አብረን እንጎብኝ። እነዚህን ክፍሎች ተመልከቱ። ዘመናዊ፣ ንጹህና ምቹ ናቸው። ለብቻችሁ፣ ለቤተሰብ ወይም ለቢዝነስ ጉዞ የሚሆኑ የተለያዩ ክፍሎች አሏቸው። ይሄ ደግሞ የሆቴሉ ሬስቶራንት ነው። ምቹ አካባቢ፣ ጣፋጭ ምግቦችና ጥሩ አገልግሎት አላቸው። የጂም አገልግሎትም ያለው ሲሆን ጤናውን እየጠበቁ መቆየት ይችላሉ። ለስብሰባ፣ ለስልጠና እና ለተለያዩ ዝግጅቶች የሚሆን ዘመናዊ አዳራሽም አለው። ከሁሉም በላይ የእንግዳ አቀባበላቸው በጣም ይማርካል። እና አሁን የሚያስደስተው የአያ ሆቴልን የክፍል ዋጋ፣ ፎቶዎች፣ አገልግሎቶችና ሙሉ መረጃ በኖሩ ቡኪንግ ላይ ማየት እናም በስልካችሁ ብቻ ቡክ ማድረግ ትችላላችሁ። ከተማ መዞር ቀረ፣ ረጅም ጥሪ ማድረግም ቀረ። ማረፊያ መያዝ አሁን በዲጂታል ሆኗል። አያ ሆቴልን በኖሩ ቡኪንግ ላይ ይፈልጉና ዛሬውኑ ቡክ ያድርጉ።